አትጠይቀው ጥያቄ ደግሞ በአንጻሩ ምን ይሆናል መሰለ? እንዲህ አይነት ቢዝነስ መገንባት ጀምሬ ነበር ወይም ለመገንባት ፈልጌ ነበር፣ እንዲህ አይነት ህይወት ለመጀመር ፈልጌ ነበር፣ ግን እንዲህ የለኝም፣ አላውቅም፣ ልምድ፣ ዕውቀት፣ ገንዘብ እያልን የምናሳብበው ነገር ሙሉ በሙሉ እናቆምና እንዴት አድርገን ልናሳካው እንደምንችል ያን የምናስበውን ነገር ብቻ ራሳችንን እንጠይቃለን። አሁን እንግዲህ ደመነፍሳዊ ፓተርን ነው ላሳይህና ለምን አሁን ምለውን ነገር እንደምላሳይ። አንድ ሰው ላደርግ አልቻልኩም፣ የፈለግኩትን ነገር ላደርግ አልቻልኩም ለምን ቢባል እንደዚህ አይነት ምክንያት ስላለ ነው ስትል፣ ምክንያቱ በመኖሩ ምክንያት አላደረኩትም ብቻ አይደለም ወደፊትም አላደርገውም፣ በዚህ ምክንያት ነው ያላደረኩት ብለህ ለሌሎች ሰዎች ምክንያት እየሰጠ ነው። ምን ማለት ነው? ሳብኮንሽስሊ አላደርገውም፣ አልችለውም፣ ከአቅሜ በላይ ነው። ስለዚህ በንግግር እያወራ ነው እንጂ በደመነፍስ የቆረጠ የተወሰነ ያለቀለት ውሳኔ ነው ማለት ነው። አይ አም ናት ጎይንግ ቱ ዱ ኢት። ስለዚህ ጉዳይ